ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቼ እንዴት ናችሁልኝ? ከኔ ጋር ያለውላችሁ አልሐምዱሊላህ። ውዶቼ እንደተለመደው ምግብ አሰራር ሳይሆን ቡና ነው ይዤላችሁ የመጣሁት። አረቦች በጣም ሲያደንቁት የነበረው ቡና ነው ውዶቼ። እስከ መጨረሻ ተከታተሉኝ። ብዙ ነገር ገዝቻለሁ። በጥቂቱ እያሳያችሁ ነው። እዚህ ጋር እናቴን እንጀራ እንግዲህ በእናት እጅ የተሰራ እናንተ ማለት ለሀገራችሁ ያብቃችሁ። ወደ ሀገር ጎራ ባልኩበት ሰዓት ያስፈልጉኛል ብዬ ጥያቄ የሆኑብኝን ነገሮች ወደ ሱፐር ማርኬት አገኘሁ ብዬ ሄጄ ነበረ። በጣም ነው ተደምሜ የተመለስኩት። ያው ሱቁ ይሄው ልጁ የሚመጣበት ከፎቁ ስር ነው። አድራሻ ጉርድ ሾላ ነው። ኩዊን ሱፐር ማርኬት ይባላል። ዶች እንደምታዩ በጣጥስ ነው ወደ ቅድሚያ ለበጣጥስ ነው የሰጠሁት። በጣጥስም ገዝቻለሁ። ያው እንደምታዩት ነው ሱፐር ማርኬት ውስጥ ገብቼ ይሄው በጣም ነው የሚያምረው። ጽድት ያሉ እቃዎች ነው ያሉት። ምንም የሌለ ነገር የለም። ማሲራቶች ምንም የሌሉ በቃ አረብ ሀገር ያለ እንዳለ ነው ያለው። እዚህ ጋር ያለው ቅቤዎች አሉ። በሀገር ውስጥ ምርት ከውጭም ሀገር ያሉ ናቸው። ደግሞ ዋጋቸውም አሪፍ ነው እና እኔ በጣም ነው ደስ ያለኝ። ማለት ኬክ ለመስራት ብትፈልጉ ምንም ነገር የምትቸገሩት ነገር የለም ውዶቼ። ለእኔ በጣም ጥያቄ የሆነብኝን ነገር ነው እዚህ ሱፐር ማርኬት ውስጥ ያገኘሁት። እዚህ ጋር እንደምታዩ በርገር በቤታችሁ ስታዘገ ማይኒዝ ብዙ ነገር ማለት ነው። እዚህ ጋር ሸጣ በጣም ስለምወድ ነው ሸጣ ላይ ትኩረት ያደረኩት። ሸጣም በሀገሬ በማግኘቴ በጣም ደስ ብሎኛል። ያው ብር ይኑር እንጂ ሀገር ላይ ኧረ የሌለው ነገር የለም ማለት ይቻላል። እዚህ ጋር እንደምታዩት የኛ የሴቶች ነገርም አለበት። በጣም ነው ደስ የሚለው የተለያየ ከለር፣ እንዲሁም ደግሞ ፓምፐርሶች ህጻናቶች አሉ። ምንም የሌለ ነገር የለም በቃ ሀገር ላይ ያለው። እዚህ ጋር ሰንችፕሶች አሉ፣ ስፓይሲ ያለው ማይቀጥለው አለ፣ ብስኩቶች አሉ። በቃ ምን ብበላችሁ። እንደገና ኩድራውቶችም አትክልቱ ፍራፍሬዎችም በጀርባ በኩል አሉ። አልተመቸኝም ሁሉንም ለመቅረጽ እና በጣም ነው ብዙ ማለት ከምነግራችሁ በላይ ነው። ግማሹን ብቻ የቀረጽኩላችሁ። እዚህ ጋር እንደምታዩት ደግሞ መኮረኒያ፣ ሼሪያ ብዙ ነገሮች በቃ ሀገር ላይ ያለ እንዳለ ነው ዶቼ። እና ብር ይኑራችሁ መታችሁ በሀገራችሁ ላይ ምን ለስራ የለም እኮ ይሄ እቃ ተብሎ እንዳትጨናነቁ ነው ይሄን ያካፈልኳችሁ። እኔም በጣም ጥያቄ ስለሆነብኝ እግር መንገድ ለምን አልሄድም ብዬ ነው። የሮዞች እንደምታዩት ታይቶች፣ ሳሙና ላይ የጽዳቶች እቃ ምንም የሌለ የለም። ሹፋን እዚህ ጋር ሹፋን በነገራችን ላይ በጣም ነው የምወደው። ይሄው ስመኝ የነበረውን ጋዋው ከደረስኩ ቡና ጋር ማለት ነው። እና ቡናዬንም ገዝቻለሁ። እዛ ያለ ቡና ነው የገዛሁት ነዶቼ። ቀጣ ድፍ ያለ በጣም ሲያዳንቁት ነበር እንዳልኳቸው አረቦቹ መግቢያ ላይ። ወዲያውኑ ቤት እንደገባሁት ቡናውን የጀመርኩት ማለት ነው፣ ለመቅመስ ማለት ነው። እንዴት ተካበደለት ምንድን ነው ብዬ ነው ከሄድም ለቡናው ስለሆነ ማለት ነው። አረቦቼን በጣም ወደውታል ቡናውን። እኔም በጣም ነው የተመቸ። በጣም ነው የሚጣፍጠው ቡናው። ዋጋውም አሪፍ ነው። በኪሎ ነው፣ በግማሽ ኪሎ ይሸጣል። እንደምታዩት ወቅጬ ጀበና ውስጥ ጨምሬ ቡናዬን ነገሬን ቡና ላጣጥም ነው ማለት ነው ወዶቼ። ማሻላ በጣም ነው ደስ የሚለው፣ ይጣፍጣል። ቀምሻለሁ፣ ጀርቡት ነው የምላችሁ። ይህ ሱፐር ማርኬት ሄዳችሁ ምንም የምታጡት ነገር የለም ውዶቼ። ስለተከታተላችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ።